እንግዲህ ወርቅ የሚሆነው በእሳት ተፈትኖ ነው። በእሳት ተፈትኖ ወርቅነቱን ያረጋግጣል። በጣም ትልቅ ሰዎች ደግሞ በብዙ መከራው መካከል ያለፉ ሰዎች ናቸው። በችግር መካከል፣ በረሃብ መካከል፣ በጥጋብ መካከል፣ በመሰደብ መካከል፣ በማግኘት መካከል፣ በማጣት መካከል፣ በመወደድ መካከል፣ ከዛ ደግሞ በመጠላትና በመከዳት መካከል፣ በትዳራቸው ላይ በመማገጥ በእንደዛ ሁሉ መካከል አልፈው በስሜት ይጠነክራሉ፣ በአይምሮ ይጠነክራሉ፣ በሰውነት ይጠነክራሉ፣ በኢኮኖሚ ይጠነክራሉ፣ በስፒሪቹዋል ላይፋቸው ይጠነክራሉ፣ በሶሻል ላይፋቸው ይጠነክራሉ። በነገራችን ላይ እዚህ ምድር ላይ ሰውን እንደ መከራ አፍርሶ የሚሰራው የለም። ዓለምን ሰዎችን ጠንካራ ያደርግ የዓለምን ሰዎች ሴቶችንም ይሁን ወንዶችንም ይሁን ጠንካራ ያደረጋቸው ቻሌንጁ በጣም ጠንካራ የሚያደርጉ ስፖርት መስራት አይደለም። ያ ሰውነት ድንድን ሊል ይችላል፣ ድንጋይ ሊሆን ይችላል፣ ልጠነክር ትችላለህ፣ ምንም ጥያቄ የለውም። አንድ ሴት ኤክስፒሪየንስ ከሌላት ኤክስፒሪየንስ ካላት ሴት በጣም ሲበዛ ያን ሴት እኔ ግን እንደው ጠንካራ ሴት እፈልጋለሁ። ሴትን ሴት የሚያደርጋት ምንድን ነው? ያንን ነገር ማወቅ እፈልጋለሁ መጥዬ ከሆነ ከዛሬዋ ቀን ጀምሮ የምታሳልፊያት እያንዳንዷን ነገር ያንቺን አይምሮ ከማጠንከር፣ ሰውነትሽን ከማጠንከር፣ ስሜትሽን ከማጠንከር፣ ትምህርትሽን፣ እውቀትሽን፣ ባህሪሽን ከመቃኘት አንጻር የሆነ በጎ ተጽዕኖ አላቸው። በነገራችን ላይ በጣም በሚገርም ሁኔታ ይሄ መውደቄን ወደድኩት ይላል። ምናልባት ደራሲውን ስሙን ረሳሁት እና መጽሐፉን በተደጋጋሚ አንብቤው ነበር። በጣም በሚገርማችሁ ሁኔታ እዛ መጽሐፍ ላይ በጣም የዓለም ጠንካራ የሚላቸውን ሰዎች ቤት በኩል እንዳለፉ ያሳያቸዋል። ልጇን ያጣች፣ እናቷን ያጣች፣ አባቷን ያጣች፣ ቤተሰቧን ያጣች፣ ያን ሁሉ ነገር አታ መጨረሻ ላይ እንዴት የዓለም የምትገርም ተጽዕኖ ፈጣሪ ሴት እንደሆነች እዛ ላይ ያስቀምጣል። በጣም በሚገርማቸው ሁኔታ። ስለዚህ ሴትን ከሴት ምን ይለያታል? ኤክስፔሪንሷ ይለያታል፣ ጥንካሬዎቿ ከታች ከእናቷ አንስታ እስከ አባቷ፣ እስከ ጎረቤቶቿ፣ እስከ አያቶቿ፣ እስከ ዘመዶቿ ድረስ ከነሱ ሁሉ የምትጠይቀውና የምትማረው ነገር ያላት ሴት ከሌሎች ሴቶች ትለያለች። እኔ ቤተሰቦቿን አታ ወላጅ አታ አሁን ውጭ ሀገር የምትኖር ሴት አለች። እዛ ውጭ ሀገር የምትኖረው መስራት ስላለባት ራሷን በኢኮኖሚ ማቆም ስላለባት በቅርብ ጊዜ ወደ ኢትዮጵያ መለሳለሁ ሀገሬ ውስጥ ነው ኢንቨስት አድርጌ መስራት እንፈልግ በስቲል አላገባችም። 32 33 ዓመቷ ነው። ግን ዛሬ ድረስ መንፈሷ ጠንካራ፣ መንፈሰ ጠንካራ ሴት የምትፈልገውን ነገር ጠንቅቃ የምታውቅ ራሷን በየጊዜው የምትገመግም ወዴት እየሄድኩ ነው፣ ምን እየሰራሁ ነው፣ ምን እየበላሁ ነው፣ ምን እየጠጣሁ ነው፣ ምን እያሰብኩ ነው ብላ በየሰከንዱ ራሷን የምትገመግም ሴት። ስለዚህ ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያ መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት፣ ከዛሬ 2 ዓመት፣ ከዛሬ 3 ዓመት፣ ከዛሬ 10 ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር 1 የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሞያ አንጻር፣ ከኢኮኖሚ አንጻር፣ ከፀጉር አንጻር፣ ከአለባበስ አንጻር፣ ከጤና አንጻር፣ የራሷን የቆዳ ውበት ከመጠበቅ አንጻር እያንዳንዱ ነገሮችን የምትመራበት መንገዶች ላይ የሆነ ያን ነገር ራሷን መቃኘት፣ ራሷን መስራት የተቃኘ የሙዚቃ መሳሪያ ጥሩ ድምፅ እንደሚያሰማው ሁሉ ራሷን በመንፈሳዊ ሕይወት መቃኘት፣ ራሷን በኢኮኖሚ፣ በሶሻል ላይፍ፣ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በዓላማ እንዲሁ ደግሞ በጤና በእያንዳንዷ ነገር ራሷን አፍርሳ የሰራች ሴት፣ በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት፣ ራሷን በራሷ የምታስጠምስ። እኔ ምን ሴት ትገርመኛለች መሰላችሁ? አንድ ሙስሊም ከስተመር አለች እና ባለቤቷ ውጭ ሀገር ነው አገባትና አንድ 6 ወር 7 ወር አጠገቧ ቆይቶ ከዛ ወደ ውጭ ሀገር ሄደ። እሱ ከውጭ ሀገር የመጣው ከ11 ነው ከ12 ዓመት በኋላ ነው ማለት ጠቅልሎ እዚህ የገባው። ግን ይመጣል በየአመቱ ምናምን ይመጣል፣ ይሄዳል፣ ይገባል። በጣም ብልህ፣ በጣም ስማርት፣ በጣም ጠንካራ ሴት መሆኗን የምታውቀው እሱ እዛ ሰርቶ ሲመጣ እዚህ እስኪመጣ ድረስ እሷ ፒኤችዲዋን እየሰራች ፒኤችዲዋን ሰርታ ጨርሳለች። እንግዲህ ስንት ልጆች ነው? 3 ልጆች ይዛ ፒኤችዲዋን እስከ ፒኤችዲ ድረስ በዚህ 11 12 ዓመት ባለቤቷን እየተማረች ነው የተጠበቀችው። እኔ በጣም ነው ያደነቅኳት፣ በጣም ነው ቆሜ ያጨበጨብኩላት። ዓለም ላይ እነሱ ብቻ ናቸው እስከምትሏቸው ድረስ አንዳንድ ሰዎች እንደዚህ ነሰማቸው። በቃ እሷ ብቻ ናት እስከምትል ድረስ የሚገርም ማንነት ያላት ሴት አለ። እንግዲህ ሌላ ሴት ቢሆንስ ልጁ በዚህ ጋር እንደዚህ ሆኖብኝ እንደዚህ ሆነች እያለች እርግጠኛ ነኝ እንኳን
አዲስ ነገር ተምራ የሆነ 3-4 ነገሮችን ተምራ ልትጠብቀው ቀርቶ ያላትን ራሱ ባላት ማንነት ራሱ የምትቆይ ሴት ጥቂት ሴት ናት። እቺ ሴት ግን ባለቤቷ ከዛ ሀገር እስኪመጣ ድረስ ፒኤችዲዋን ሰርታለች። እኔ ይገርመኛል። በቃ አንዳንድ ሴቶች ባለቤቷ እዚህ ጋር ገንዘብ ደብቋት፣ እሷ ግን 1 እና 2 10 ብርና አዋራ የጠጣችን 100 ብር ሰብስባ የራሷ የሆነ ነገር ገንብታ የሚገዛላትን ወርቅ ሰብስባ የሆነ ነገር ገዝታ ቁጭ ትላለች። ይሄ ነው በቃ መንፈሰ ጠንካራነት ነው። ይሄ ጠንካራ ሴት። ይሄ ማለት ከባሎቻቸው ደብቁ እሱ አይደለም ነጥቤ። ከእያንዳንዱ ነገር በኢኮኖሚ ከእያንዳንዱ ነገር በሆነ ነገር የሆነች ነገር በመውሰድ በኢኮኖሚ ማደግ ይችላል። በመንፈሳዊ ሕይወት በእያንዳንዱ ነገር ማደግ ይችላል። በእነዚህ ሁሉ ነገር ያደገች ሴት በባለቤቷ ዘንድ ሞገስ አላት። ሰው ልጅ ነህና ሚስት እየወደደች እንድትኖር የምትፈልግ ከሆነ በየቀኑ አንዳንድ ነገር ራስ ላይ አብዴት ማድረግ አለ። ሴት ከሆንሽ በየቀኑ ባለቤትሽም በጎረቤት ዘንድ በማህበረሰብ ዘንድ ቤትም ቦታ ተቀባይነት ማግኘት ፈልጊ ከሆነ በየቀኑ ራስሽን አብዴት ማድረግ ራስሽን ማሳደግ። እቺ ሴት ባለችበት ቦታ አልቆመች፣ በየቀኑ ራሷን እያሳደገች ወደፊት እየሄደች ነው። በየቀኑ የምንማረው ነገር አለ። ስለዚህ ምን ልወቅ? ሴት ልጅ ምን ባህሪ አላት? ከሙያ ከሴትነት ከእያንዳንዱ ነገር ኢቨን እንኳን እኔ ምን እናቷ ጋር ጎንበስ ብላ ለመማር ብዙ ጊዜ የሌላ ሴት ልጅ አለች አይደል? ተመልሰሽ እናትሽ ጋር ለመማር እድሉን የማታገኝበት ዘመን ቅርብ ነው። የእናትሽን ኤክስፒሪየንስ ጠይቀሽ የማታገኝበት ዘመን በጣም ሲበዛ ቅርብ። በጣም ሲበዛ የሁላችንም እናት አባቶቻችን በትንሹ ረጅም ዓመት ኖረዋል። ጎንበስ ብለን እንማራለን ወይ? ብዙም አይደለም፣ አይመስለንም። ሰው ደግሞ አጠገቡ ካለ ሰው ካልተማረ ሩቅ ካለ ሰው አይማርም። ትምህርት አጠገብ ካለ ሰው ከዛ በኋላ እያደገ ወደዛ ይሄዳል። ወንድ ሆነ የወንድነት ባህሪ ከሌለ ትናቃለህ። ሴት ሆነሽ የሴትነት ባህሪ፣ የሴትነት ሙያ፣ የሴትነት ችሎታ ከሌለሽ ትናቃለሽ። በጣም የተፈተነች ሴት በሁሉም ነገር ጠንካራ ነች። ብዙ ችግሮች መካከል ያለፈች ሴት በመንፈስ በአይምሮ በሰውነት ጠንካራ ነች። ብዙ ቻሌንጆች መካከል ያለፈች ሴት መንፈሰ ጠንካራ፣ በእያንዳንዱ ህይወቷ ላይ ስኬታማ እየሆነች የምትሄድ ነው። ስለዚህ ምን በህይወት ይጠቅመኛል ብላሽ ጋር ቻሌንጅ ምን ይጠቅመኛል ጋር በየቀኑ መማር፣ በየቀኑ ማጥናት፣ በየቀኑ ራስን አፕዴት ማለት፣ ከዛ በየቀኑ ራስሽን መገምገም። እየሄድኩ ያለሁትን መንገድ እየሰራ ያለሁት የማየው ሶሻል ሚዲያ የምሰማው የምማረው። ስለዚህ በተቻለ መጠን በመንፈሰ ጠንካራ ሴት መሆን የምትፈልጊ ከሆነ እነዚህ መንገዶች ተከታይ፣ ቻሌንጆችን አትጥያቸው። ከዛ ውጭ ደግሞ የሆነች ትንሽ መከራ ሲበዛ ራሴን አጠፋለሁ የሆነ ራሳቸውን በማጥፋታቸው እነሱ የሚጎዱት ነገር ያለ እስከሚመስል ድረስ የ40 ዓመት ባለትዳር ራሴን ላጠፋ ነው ብላኛው እንዴት ይሄን አወራሽ አንቺ እስከምላት ድረስ እንዴ ራስን ብታጠፋ ምን የምታስተካክለው ነገር አለ? ማንን የምትጎዳው አለ? ይሄ ህዝብ እንደምታየው ነው። የኢትዮጵያ ህዝብ ወደ የዓለምም ህዝብ አንተ ራስን አጠፋ በማግስቱ ከነመፈጠር ይጠራል። ትዝ አይለውም። ሆስፒታል ከገባ ከነመፈጠር ይረሳል። እንኳን ሞተ ቀርቶ አትሸወዱ። በነገራችን ላይ ራሴን አጠፋለሁ ምናምን የምትሉ ሰዎች እናንተ በመሞታችሁ የምትጎዱት ሰው የለም። በዛው መጠን ግን ደግሞ በእናንተ መኖር የሚኖሩ ሰዎች አሉ። የምትጎዳውም ሰው አለ። ነገር ግን ከሞትክ በቃ ትረሳል። ከነ መፈጠር ትረሳል። እና ለመኖር የሚያጓጓችሁ ነገሮች አስቀምጡና እዛ ላይ ትኩረት ለማድረግ ነው። ፈተናም ልክ ሲበዛብሽ እኔ እንደዚህ ሆኜ ማለት ሳይሆን በቃ ከዛ ከወደቅሽበት ቦታ ተነስተሽ ደግሞ እንደ አዲስ መንፈሰ ጠንካራ መሆን ከፈለግሽ ይሄኛው ነገር ተከታይ። እርግጠኛ ነኝ የሚገራርም ለውጥ ህይወትሽ ላይ ታገኝበታለሽ።